ምን ግርጣለሽ? ይኸውልሽ እኔ ናፍቀሽኝ ምንም አንቺን ማየት ፈልጌ አይደለም እዚህ መጣሁት። የሰፈር ወሬ በጣም እየሰማሁ ነው። በጣም ሰፈር ውስጥ ስላንቺ እየተወራ ነው። ቤተሰባችን ክብራችን በጣም እየወረደ ነው። ይሄ ቢያንስ ሌላው ሰፈር ቀይረሽ ስራሽ መወጥረሽ መኖር ትችያለሽ። በጣም ተመችቶሻል። እዛ አረብ ሀገር ያንን የመሰለ ህይወት ትተሽ ይሄን ሸራ በተወጠረ የጎዳና ህይወት መርጠሽ መጣሽ አይደለ? ቆይ እህቴ እኔ እዚህ የላስቲክ ቤትና የጎዳና ህይወት ተመችቶኝ የምኖር ነው የሚመስልሽ? በሰቀቀን እኮ ነው የምኖረው። ሴት ልጅ እኮ ነኝ። ስንት ነገር ይደርስብኛል። ፀሐይና ዝናብ እየተፈራረቀብኝ እኮ ነው የምኖረው። ግን እሱም ይሁን ጎረቤቶች ጥለው አይጥሉኝም። ሁለት ነፍስ ነሽ ብለው ምግብ አጥቶ ይሰጡኛል። ለሱ ብዬ ነው እዚህ የምኖረው። እናንተም አጥታችሁ ጥላችሁኛል፣ ረስታችሁኛል እኮ። ተመችቶኝ አይደለም እሺ የምኖረው። አንቺማ ታስታውቂያለሽ። ተመችቶሽ ነው በጣም እየኖርሽ ያለሽው። ከዛኔ መሰለ የአረብ ሀገር ህይወት ከመዳም ቤት ይሄ የሸራ ህይወት ጎዳና ህይወት መኖር በቃ መርጠሽ መጣሽ አይደለ? እኔ እንዳንቺ አይነት ርካሽ ሴት አይደለም፣ እንዳንቺ ልክስክስ አይደለም። አንቺ እኮ የአረብ ሀገር የሰራሽበትን ገንዘብ ለወንድ ነው የጨረሽው። ለወንድ ብለሽ መንገድ ላይ በትነሽዋል። ያ ወንድ ምን አደረገሽ? ይሄው ዲቃላሽና ሳቅፎሽ ጥሎሽ ሄደ። የት እንዳለ እንኳን አይታወቅም። እባክሽን እህቴ እባክሽን ይበቃሻል። እባክሽን ከዚህ በላይ ህይወት ፊቷን ያዞረችብኝ ይበቃኛል። በጸጸት እንድቃጠል አትፍረጅብኝ እባክሽን ተይኝ በቃ። አንቺ ልጅ የምትጸጸችው አንቺም ጸጸት ታውቂያለሽ እንዴ? እዛ አረብ ሀገር የሰራሽበትን ብር ለቃቅምሽ ይዘሽ መተሽ እኔ እህትሽ እዚህ ተመርቄ ስራ አጥቼ ቢያንስ አንዳንድ ሙያዎችን ልማር ገንዘብ ስጪኝ ስልሽ እስከዛሬ ድረስ ያስተማርኩሽ ይበቃል ብለሽ ለማንም ለዛ ምናምን ለዛ ዱርዬ አይደል እንደ ገንዘብሽን የሰጠሽው? My vinyl record is back on sale. ቆይ ግን እንዴት ነው የምታስቢው? እኔ እስከዛሬ ድረስ አንቺን ለማስተማር ደፋ ቀና ስላልነበር እንደኖርኩት ላንቺም ለቤተሰቦቼም ስልኮ ነው እስከዛሬ ድረስ አረብ ሀገር ስቃጠል ኖሬ የመጣሁት አይደል እንዴ? ቢገባሽ እኮ እንደ ታላቅነትሽ ሰርተሽ ልታኖሪን የሚገባው አንቺ ነበርሽ። ግን ታናሽ ነኝ፣ እድሜ ሳይበግረኝ ነው አረብ ሀገር ሄጄ ተቃጥያ አምጥቼ ሳኖርሽ የነበረው እስከዚህ እድሜሽ ድረስ። አሁን ግን በቃ የራሴን ህይወት መመስረት አለብኝ ብዬ ነው የራሴን ህይወት ለመመስረት ደፋ ቀና ስለ ነበረው። እሱ ነው የሚያንገበግብሽ አንቺ። እኔ ሲጀመር አንቺ እኮ ግዴታ አለብሽ እንዴ? ቤተሰብሽ ነው የማስተዳደር ግዴታ አለብሽ። ለአባትሽ ብለሽ ነው ደግሞ እሱን ያደረግሽው እንዴ? እኔ እኮ ግርም የሚለኝ ከኔ ያን ምናምን ከሽን ገና ለገና ያገባኛል ብለሽ ሲያጃጅልሽ ለነበረው ለሱ ብለሽ ለኔ እንኳን አንድ ሳንቲም ሳትሰጪ ሙሉ ንብረትሽን የሰጠሽው። እባክሽ ይበቃሻል እህቴ እባክሽ። ከዚህ በላይ ልቤንም አይምሮዬንም የሚያቆስል ንግግር አትናገሪ እባክሽን። ለነገሩ ይሄ ነው የሚገባሽ፣ ይገባሻል። እባክህን እንደው ልለምንህ ነው የመጣሁት። የልጅ አባት ነኝ። አባት ሆኜ ነው አንተ ጋር የመጣሁት፣ አንተ ጋር የቆምኩት። አብረን እንኖራለን አገባሻለሁ ብለሃት ለስራ ማስኬጃ የሚሆን አረብ ሀገር ተሰራበት የነበረውን ብሮቿን በሙሉ ለቃቅማ 70 ሳንቲም ለእህቷ እንኳን ሳትሰጥ ሁሉንም ለቃቅማ ላንተ ሰጠች። ለስራ ማስኬጃ አይበቃም ይጨመር ብለሃት ተጨማሪ ወርቆቿንም ሰጠችክ። እንደዛም ሆኖ አላህ በማይወደው መልኩ ህይወትን እንዴት እንዳሰባችሁ አላቀም ወጣቶች ስለሆናችሁ ሊሆን ይችላል። ግን አላህ በማይፈልገው መልኩ በመሃላችሁ ደግሞ ልጅ ተፈጠረ። እኔ አሁን እባክህን ብሩንም ለስራ ተጠቅመው ከሆነ ችግር የለውም ለኑሯችሁ ነው። ግን አልፈልግሽም በቃኝ ዘርቤ ካጠገቤ ብለህ ልጅን ሰብራታል። እሷ ደግሞ ለመሰበር ሳይሆን ካንተ ጋር ህይወት ጀምራ ካንተ ጋር ለመኖር ብላ ነው ከስደት የመጣችው። ከብሯም ሳትሆን ከወርቋም ሳትሆን አልፈልግሽም ተብላ ያልተፈለገ እርግዝና ተፈጥሮ አልፈልግሽም ተብላ ልጅ እንድትሰበር አታድርግ እባክህ። እንደ አባት ነው መለምንክ።
አልፈልግሽም ብለህ ልጄን አትስበርብኝ እባክህ። አንተም ብላ በአንተ ተማምናን የመጣችው እኮ። በዚህ መልኩ እባክህን አትስበራት። ልጄን ጎዳና ላይ አውጥታ አትጣልብኝ እባክህ። ሐላል አድርጉት። ሽማግሌ ላክ፣ ህይወት ጀምሩ። በጣም ሩቀት እየተጓዝከው እስከ ቀደም ጀምሮ ስሰማ ነገሩን እኮ የምር አደረክ። ያደረኩት ያህል እንዲሰማኝ ያደረከኝ። አሁን ስለምታወራው ነገር እኮ ምንም ማውቀው ነገር የለም። ስለምን ልጅ ነው የምታወራው? ስለምን ንብረት ነው የምታወራው? እሺ ወርቅ ምናምን፣ ስለዚህ ምን ዋስትና አለ? እኔ ስለመሸጤ፣ እኔ ገንዘቡ፣ እኔ ንብረቷን ስለማጥፋቴ ምን ዋስትና አላችሁ? ምንም ብር አልሰጠችኝም ወርቅም አላቅም ነው የምትለው? ምንም ማውቀው ነገር የለም። እባክህን ተው። ቢያንስ ሁለታችሁ መሃል የምታደርጉትን ንግግር ምስክር ኖሮ የማይኖሮ የሚመሰክር ባይኖርም ቢያንስ አላህ ያውቀዋል፣ መላእክት መዝግቦታል። ነገ አንተም ወልደህ በልጅህ ሰው ፊት ትቆማለህ። አላህ ሰው ፊት አያቁምክ። ግን እባክህን ልጄ ከዚህ በላይ አትሰበር። ካንተ ጋር ህይወት መኖር ካልቻለች ከሌላ ሰው ጋር አትኖርም ማለት አይደለም። ወርቋንም ብሯንም ህይወቷንም ወስደህ አታጨልምባት። ነገው አይጨልምብኝ ልጄ። ይቅርታ አድርግልኝ። እዚህ ድረስ እንግዲህ በማላውቀው ነገር ነው ነገሩን እየወነጀልከኝ ያለው። እኔ ምንም ማውቀው ታሪክ የለም። አሁን ስለምታወራው ነገር ሁሉ ነገር ለኔ አዲስ ነው። ከዚህ በላይ አንተ ማዳመጥበት ጊዜም ስለሌለኝ መሄድ ነው። ተው እባክህን ልጄ እባክህን ተለምን። አሁን ስለምታወራው ነገር ምንም ማውቀው ነገር ስለሌለ መሄድ ነው። ወደ ቤት የተመለሰሽ ግቢ ብዬ እንኳን እንዳልላት የሄደችበት መንገድ ትክክል አይደለም። ከአንድም ሁለት ጊዜ ስብራት እኔ ላይ ለኔ ይገባኛል ልጅ። ቆይ እህቴ፣ እንዴት ነው ልብሽ በዚህ ልክ በጥላቻ ሊታወር የቻለው? እንዴት ነው በዚህ ልክ እኔ ላይ ክፉ ልትሆኝብኝ የቻልሽው? ቆይ ምን አድርጌሻለሁ? እኔ ላንቺ ጥሩ ከመሆን ውጪ አንድም ቀን ክፉ ሆኜብሽ እኮ አላውቅም። ምን አድርጊ ነው የምትሉኝ? ቆይ ነግበኔ ነው፣ ጊዜ ተገላቢጦሽ ነው። ነገ አንቺ ምን ሊደርስብሽ እንደሚችል አታውቂም። ስለዚህ እንደዚህ አይነት ንግግር አትናገሪ እባክሽን። እስኪ ቢያንስ ትንሽ እንኳን በኔ ቦታ ሆነሽ ለመረዳት ሞክሪ። እኔ በአንቺ ቦታ በሆን ኖሮ ማደርገውን ታውቂያለሽ? የሰራሁትን ገንዘብ ለቤተሰቤ ነበር ማውለው እንጂ ለማንም ለዚህ ለዱርዬ እንዲህ ዲቃላ ለሚያሳቅፍ ሰው አይደለም። አንቺ እኮ ለሱ ነው እንዳለ ገንዘብሽን ሰርተሽ ይሄው ምንም ያተረፍሽ ነገር የለም እኮ። ይሄው ፕላስቲክ ህይወት፣ ጎዳና ህይወት ሰጠሽ። ይሄ ነበር ስትመኝ የነበረው? ለነገሩ ይገባሻል። አንቺ የስራሽን ነው የሰጠሽ። አውቃለሁ የሰራሁት ነገር በሙሉ ጥፋት እንደሆነ አውቃለሁ። ግን ሰው ነኝ፣ እሳሳታለሁ። እንዴ በቃ አመንኩት። ከአረብ ሀገር ከመጣሽ በኋላ የተሻለ ህይወት ሰጥሻለሁ ሲለኝ አመንኩት። በትዳር አብረን እንኖራለን ሲለኝ አመንኩት። ማመን አልነበረብኝም፣ ዋሸኝ፣ ግን አመንኩት። በቃ ምን ላድርግ ከዚህ በላይ? ሰርተሽ ባመጣሽው ገንዘብ ስራ ሰርተን የተሻለ ህይወት እንኖራለን ሲለኝ አመንኩት። ምን ላድርግ? እሺ ከዚህ በላይ ምን ማድረግ ነበረብኝ? ፈልጌው ነው እንደ ይሄን ህይወት የምኖረው? ፈልጌው ነው የሚመስላችሁ? ሰው እንዴት በዚህና ላይ መጨማለቅ ይፈልጋል? ሰው እንዴት እንደዚህ አይነት ህይወት መኖር ይፈልጋል? እስኪ ንገሪኝ። ይኸውልሽ እኔ ለማንኛውም እዚህ የመጣሁት ከአንቺ ጋር ልነታረክ አይደለም። ይሄን ደሳሳ ቤትሽን ጥለሽ እንድትሄጂ ልነግርሽ ነው። በጣም በአንቺ የተነሳ ብዙ ቤተሰባችን በጣም እየተዋረደ ነው። አይ አልወጣም ካልሽ ይኸውልሽ ይሄን ቤት ርላሽ ላይ ማፈርስልሽ። ይሄን ወቂ ደግሞ ገና ለገና እህቴና ታዝንልኛለሽ ብለሽ እንዳታስቢ። ደህና ሁኚ። ቆይ ግን ያ ረቢ ምን አድርጌ ነው በዚህ ልክ የምትቀጣኝ? ቆይ ለምንድን ነው ሁሉም ሰው እኔ ላይ ፈራጅ የሆነው? እስካሁን የተቀጣሁት አይበቃም? ቆይ ግን ምን አጥፍቼ ነው ሁሉ ነገር እኔ ላይ የሚደርሰው?
ምን ባደረኩ ነው? እሺ አይበቃም? እስካሁን የተቀጣሁት አይበቃም? እባክህን ጌታዬ ከዚህ በላይ አትቅጣኝ። እባክህን ከዚህ ህይወት መውጣት እፈልጋለሁ። እባክህን ጌታዬ ሁሉም ደርሶ እኔ ላይ ፈራጅ ነው የሆነው። እባክህን ከዚህ በላይ አታዋርደኝ እባክህን። غسول الشعر والوجه